በጓደኛክና በአንተ መሀል መግባት አልፈልግም። ፍላጎትህ ስለሆነ ፍላጎትህን ማክበር ስላለብኝ ፊቷን ሳየው አሳዘነች። እግዚአብሔርን ብዙ ነው ብዙ አብረን ያሳለፍነው አምሳሌን ልተኪል በምናብ ያሰብነው እንዴት ነው ኮኔት ባንቺ ጀግነው ክፉሽን አላነሳም ደጉን አነሳ። አስቆየሽኝ እኮ በጣም ይቅርታ። አሁን ራሱ እንዴት እንደመጣኝ አይባ ስሌና መጣሽኝ። እንዴት በጣም ታገስኩሽ ጌታ። በጣም አስጠበቅኩ። በጣም ቆይታለች ቤኪ። እሱንም ይቅርታ መሮት ነበር ቤኪ። ይቅርታ በጣም ምን እየሰራሽ ነው የቆየሽው? ቤት በቃ አልተመቸኝም ነበረ እና አትናገሪም? አልተመቸኝም። ከዛ ደግሞ የሆነ ቦታ ሱቅ ነበርኩኝ የሆነ ቃል ገዛ መንገድ ያለሽ የምር አሁን ራሱ ማለት ነው ስደውል አታነሽ። እኔ ማጨሽኝ እኮ ስትደውል ሱቅ ላይ ሆኜ ነው ያላየሁትም። የቃል ገዛ ሱቅ ላይ ሆኜ እና ግን ለሌላ ጊዜ ተናገሪ እሺ። ቃል ገዛ እኔ ትዕግስት የለኝም። ይቅርታ። ኧረ ችግር የለውም። ስቀልድ ምንድን ነው ይቅርታ። እሺ ሀይሚዬ ወይ እንዴት ነሽ? ደህና ነኝ አለ። ምን ለምን መሰለሽ የጠራሁሽ? የቪዲዮ አብረን ሰርተን ነበር ባለፈው እና ቪዲዮ አብረን እንሰራለን ታሰርኛለሽ ምናምን ብዬሽ ነበር እና ግን እኔ ያለ አይደለ ከአንቺ ጋር ቪዲዮ መስራት አልፈልግም። እኔ እንጃ ምንም ደስ አላለኝም። በቃ እሱን ልነግርሽ ነው የጠራሁሽ። የተፈጠረ ችግር አለ? ችግርማ አለ ግን በቃ ከአንቺ ጋር ቪዲዮ መስራት አልፈልግም። ያው ቤተሰቦች እንዲያውቁት ብዬ ነው ካሜራ ይዤ የመጣሁት። አይ እሱማ ጥሩ አድርገሃል። የጠየቀኝም በእነሱ ፊት ስለሆነ ማሳወቅ ስላለብን ልክ ነህ። አይ ማለት ድንገት አልሰራም እንድልሽ እንዳይደብርሽ ብዬ ነው። ችግር አለ እሱ ነው። አሁን ከአንቺ ጋር ቪዲዮ ብሰራ እኮ ምንም ችግር የለውም። ግን ደግሞ የሆነ ከኋላ እየተፈጠሩ ያሉ ነገሮች ብዙም ደስ አይሉም። የምሬን ነው። አይ ቅር እንዲልሽ በእኔ ምክንያት አይደለም። የሴት ጓደኛ አለችኝ እና በጣም ደበራት ቪዲዮን ስታይ ምናምን እና መታ ከአንተም ብሶ ቪዲዮ እንስራ ትላታለህ ምናምን አለች እና በቃ ከዚህ በኋላ እኔ ከአንቺ ጋር ቪዲዮ ባልሰራ ደስ ይለኛል። ይህ ቪዲዮ የመጨረሻችን ነው የሚሆነው። ማለት በጓደኛክና በአንተ መሀል መግባት አልፈልግም። ፍላጎትህ ስለሆነ ፍላጎትህን ማክበር ስላለብኝ አላስገድድህም እና ምንም ቅር አይለኝም። ቅር ይላታል ብለህ አታስብ። ቅር አይልሽም ማለት ፍላጎትህን አከብራለሁ አይደለ? ማክበር አለብኝ። ምክንያቱም ከጓደኛ ጋርም ላጣላክ አልፈልግም። አሁን ተጣልተናል እኮ ወይ አስታርቂኝ በየሆነ ነገር አድርገኝ። በቃ በዛ ቪዲዮ እንሰራለን ባልኩት ነገር ብቻ ነው ነው ወይ አስታርቂኝ። እሺ ማለት የተቻለኝን ነገር አድርጌ አስታርቃለሁ። ችግር የለውም። ግን የሆነ ቅር ምናምን እንዲልሽ አልፈልግም። እሺ ችግር የለውም። ለእኔ አታስብ። ማለት ያንተ ነገር ብቻ ይስተካከል እንጂ ችግር የለውም። የልጅቷን ስልክ ትሰጠኝና እኔ ራሴ አወራታለሁ። ምን ብለሽ ታወሪያታለሽ? ማለት በቃ ስራ መስራት ስለነበረብን ነው እንደዛ የጠየቀኝ እና ሌላ ነገር ምንም የለንም አታስቢ እላታለሁ። ችግር የለውም። ይባስ ሌላ ነገር ነው የምትለው። እባክሽ ይቅርታ በጣም በመሀላችሁ ከገባሁ። ለእሷ ቤት ለእኔ አይደለም እባክሽ ይቅርታ የምትይው። እሺ ችግር የለውም። ለእሷም እላታለሁ አገናኘኝና ችግር የለውም። ይቅርታ ጠይቃታለሁ። በዛውም ደግሞ ያለውን ነገር አስረዳታለሁ በግልጽ። ምንም ችግር የለውም። እሱማ ግዴታሽ ነው። በአንቺ የመጣረ እንዲሆንኩት። ይቅርታ በጣም ሄሚ አሳዘሽኝ በጣም ግን። እንዴት ይቅርታ በጣም ስትይ ፊትሽ ያሳዝናል። ምን ልበል ታዲያ? እና በመሀላችሁ ገብቼ ታዲያ ካጣላችሁ ይቅርታ መጠየቅ አለብኝ አይደል? እሺ አንድ ጥያቄ ልጠይቅሽ። እኔ ፍቅረኛ እንዳለኝ ታውቂያለሽ? እኔ ሰምቼ አላውቅም። ስላንተ ፍቅረኛ ምናምን ይኖርክም አይኖርክም ሰምቼ አላውቅም። ግን ያው
ወንዶች ድብቅ ስለሆናችሁ ሊኖራችሁ ይችላል። አይታ ወንድ ነው ድብቅ የመረሽ ነው። ሴት ልጅ ትናገራለች ያላትን ነገር። አይ ለማን ተናግረሽ ታውቂያለሽ አንቺ? እኔ ፍቅረኛ አለሽ አንቺ? ለወንድሞቼ ፍቅረኛ አለሽ? ድብቅ ነሽ ማለት ነው ካሌለሽ እንዴ? አሁን ማለት አንተ ቤኪ ፕራንክ አልችልም ማለት ነው? የምሬን እኮ ነው። የምር ማለት ፕራንክ ላረግሽ ነበር ያሰብኩት። እኔ እየቀለድኩ ነው። የምራችሁ ነው። ማርያምን እንትን አለኝ ታውቃለህ። ፊቷን ሳየው አሳዘነች። እግዚአብሔርን የሆነ እንባን ያንቀኝ ነበር። እንዴ ምን ሆነ? ነገሩን ተውኩት። አሳዘነሽ ነው እንጂ የምር እንባን ፕራንክ ላረግሽ ነበር የፈለኩት። ምን ልበለው በቃ አይ ሃይሚ እንዲህ ከሆነ እኔ ፕራንክ ሁለተኛ አላረግሽም። ታው ይቅርብ፣ ከኔ ጋር ፕራንክ ይቅርብ። ሶሪ አንቺ የፕራንክ ሰይጣን አለብሽ። ሲጀመር ይሁን የገባብሽ የፕራንክ ሰይጣን አለ። አይ ተሳክቶላል፣ ግን የምር በጣም ደንግጠሻል? ደንግጫለሁ። ሲቀጥል ደግሞ እንባ አንቆኛል። እሷን ይቅርታ በያት እባክሽ ምናምን ነገር ሲለኝ እኔ ደነገጥኩት። አመናጨቀኝ ማለት ነው። እንዴ አለ እኮ እሷን ነው አሁንም ቢሆን ይቅርታ መጠየቅ ያለብሽ። ማነች ግን አቲ የበረገን? አይ እኔ ሁለተኛ አላረግሽም። እንደዚህ አይነት ፊት ካሳየሽኝ ይቅርብኝ። ጥንቅር አይደል ፊት ነው ያሳየሁት በእውነቱ። አዎ ደነገጠች ምናምን ዝም ስትል አሳዘነች። አዎ እኔ ደግሞ እንዴት ሆኜ እንደመጣሁ ስንት ነገር አስቤ እንደመጣሁኝ ብታውቅ። ምን አስበሽ ነበር? ብዙ ነገር አስቤ የመጣሁት እና ያረፈድኩት ራሱ በቃ ምን እያረኩ እንደነበረ ብታውቅ። ማርያም የምር እኔ የመጣሁትኝ አንድ ማለት አንቺን ለወራሽ የፈለግኩትኝ ምሳል ጋብዝሽ ነው። ምናልባት ኮፈርሽ ብዬ ነው ሌላ አረጋ ምሳ ጋብዝሽ አለው ግን እና ሃይሚዬ ዩቲዩብ ላይ ሰብስክራይብ 24,000 ምናምን በአንድ ቪዲዮ እኔ አይቼ አላውቅም። የምር እኔ ራሱ 5,000 ምናምን ያገኘሁት ቤኪ ትዝካ ነው። አንቺ እኮ ሌላ ሌቭል 24,000 ምናምን። እኔ ራሱ በጣም ገርሞኛል። ምናምን ጠብቅ ያለው እኔ ያው አታሳፍሩኝ። እና ሃይሚዬ ምሳውም እንዳለ ሆኖ 24,000 ሰብስክራይብ ስለደረሽ እንኳን ደስ አለሽ ልጅ። አመሰግናለሁ። እንኳን አብሮ ደስ አለን። እኔም በነገራችን ላይ አመጣጤ ያው አንተ እንኳን 50,000 ገብተሃል። ተመስገን። እሷ ስትመጣ ነው 50,000 የገባሁት። ምን እንዳላት እቺ ልጅ እኔ አላውቅም። አይ መጀመሪያም እየገባክ ነበረ። ትንሽ ነበር ግን አንቺ ከመጣሽ በኋላ ነው ቢያንስ 55 ምናምን አልፍ ያለው እና ቴንክ ዩ ቤተሰብንም አንቺንም አመሰግናለሁ። ያንቺ ቤተሰቦችን ነው ማመስገን ያለብን። መጀመሪያም አንቺንም ማመስገን አለብኝ። እና ግን ሁሌ ታረፍጃለሽ ማለት ነው እንደዚህ? ሁሌ አረፍዳለሁ ሳይሆን ዛሬ ነው ያረፍኩት። አልቀጥርሽም ከዚህ በኋላ እንዴ ምን ያሽኮረምሻል? ሁለተኛ አልቀጥርሽም። አትቅጠረኛ እንዴ እታላ አትቅጠረኛ ብደውልልሽ አንቺ ጋር። አይ ለምን እንዳረፈድኩ ታውቃለህ? ያው 50,000 ገብቷል እና በዛው እንኳን ደስ አለህ ልልክ የሆነ በጣም ትንሽዬ ስጦታ ነገር ልገዛ ብዬ ነው። ባዶ እጄ መምጣት ደብሮኝ ሱቅ ሄጄ ይባሽ የሚያዘኛውን ገና ቤኪ ከዛ አረፈድኩኝ ማለት ነው። የምርሽ ነው? አጥቼ ነበር። አዎ ሁሌ አርፍጂ በቃ ችግር የለውም። እንዲህ ከሆነ ሁሌ አርፍጂ ችግር የለውም። የምር ለእኔ ስጦታ ይዘሽ የምር እና ሁላ ማለት ነው። በጣም ስታስቻኩለኝ ደውለክ ምናምን ያለ እንትን ነው የመጣሁት ራሱ በቃ ተው ችግር የለውም ምናምን ብዬ በኪስ ይዤ የመጣሁት። ምን በቃ አይንህን ጨፍን። አልጨፍንም። እኔ እምቢ። አይንህን ጨፍን። እኔ አላምንሽም። የምር የፕራንክ ሰው ነሽ ይቅርብኝ። አይ አይደለም በእውነት የምረኝ። አይንህን ጨፍን ቤኪ ለምን? ኧረ አይንህን ጨፍን በለው። እሺ ጨፍን። ልከፍት ነው እባክሽ። እንዳትከፍት በቃ ግለጥ።